ሰብሬ ስበድል ዛሬም ልቤ መቼ ተነዳ በራስ ቃል መውደቄ ይሉኝታ የሌለ የማታውቅ ነውር ለካ እንዲህ ጨካኝ ነህ አንተ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቼ አንተም በዚህ ቀደም መንገድ ላይ ብቻሽን እያወራሽ ስትሄጂ አይቼሽ ምን ሆና ነው ብዬ እኮ ተከተልኩሽ። ምን ሆነሽ ነው ልጄ? ምን ገጠመሽ? አዩኝ እንዳይነካ ያበድኩ ነው ማለት ሰው ሁሉ እብዳለኝ አይደል? አይ ኧረ እኔ ብቻ ነኝ የሰማሁሽ? ሁሉም እኮ ድምፅ አላወጣም እንጂ ብቻውን እያወራ ነው የሚሄደው። እንደው አንቺ ግን ትንሽ ጮክ እያልሽ ስለነበረ ምን ሆና ነው ብዬ ተከተልኩሽ። እንደው ምን ሆነሽ ነው? ምን ገጥሞሽ ነው? ገፍቶ ጣለኝ። ስንት ዓመት የሰራሁበትን ገንዘቤን ይዞ ካደኝ። ገንዘቤን ከበላ በኋላ አሽቀንጥሮ ጣለኝ። ምን ማለት ነው? አረብ ሀገር የሰራሁበትን ገንዘቤን እንዳለ በልቶ ካደኝ። እኔ በምልክለት ገንዘብ ሚስት አግብቶ ጠበቀኝ። ማን ነው ይህ ሰው? ባሌ ይሆናል ብዬ ያመንኩት ፍቅረኛ። ባልሽ ሊሆን የሚችል ሰው መሆኑን በምን አወቅሽ? የሚክደኝ አልመሰለኝም። አብረን እያለን በጣም እንዋደድ ነበር። በዛ ሰዓት የነበረብን ችግር ደግሞ የገንዘብ ችግር ነው። ስለዚህ የገንዘብ ችግራችንን ለመፍታት ወደ አረብ ሀገር ሄጄ እየሰራሁኝ የራሳችንን ለመለወጥ ቃል ተገባባን። እኔ እየሰራሁ ገንዘብ ላኩኝ፣ እሱ ፍቅራችንን ይዞ ጠፋ። እና አንቺ ነሽ ጥፋተኛዋ? እሱ ምን አረገ? አንቺ ነሽ ያጠፋሽው። ምንድን ነው ያጠፋሁት? ማመኔ ነው ጥፋቴ? አይ ፍቅርን በገንዘብ መፈተን አልነበረብሽም። ፍቅርን ለምን በገንዘብ ትፈትኛለሽ? ማለትማ እሱም ሰው ነው እኮ አየሽ፣ እሱም ሰው ነውና ስጋ ያሸንፈዋል። ገንዘብ የኃጢአት ሁሉ ስሮች ነው የሚለውን አታውቂም? ሰውና ገንዘብ ይለያያሉ። ፍቅረኛሽን በገንዘብ ስታጅቢው የስጋ ድሎት ነፍሱን ያስታታል። ይሄ ደግሞ ለእርሱም ለአንቺ መከራን ያመጣል። አየሽ፣ በማመንሽ እሱንም አንቺንም ጎድተሻል። ሁለታችሁንም ነው የጎዳሽ። እሱ ደግሞ ምኑ ነው የተጎዳው? ምን አድርጌ ነው የጎዳሁት? ከአንቺ በላይ እኮ እሱ ነው የተጎዳው። ምክንያቱም አንቺ ጋር ቃል አለ። ቃል ማለት ደግሞ የፈጣሪ ነው። እሱ ግን ቃሉን አጥፏልና መንገዱን ከፈጣሪው ለይቷል። ይኸውልሽ እርሱ አንድም በጸጸት አንድም ከፈጣሪ ጥበቃ በመራቅ መከራን በራሱ ላይ አውጇል። ከአንቺ በላይ እሱ ነው የተጎዳው። እና እኔ ተበድዬ ነው ጥፋተኛው? የገፋሽ ሁሉ ጉልበቱን ካንቺ ነው የወሰደው። አየሽ፣ በሕይወትሽ ካስተዋልሽ የአሁንሽን ህመም መቀነስ ትችያለሽ። ራስሽን ጥፋተኛ ብትይ ለቀጣዩ መንገድሽ ታስተካክያለሽ። ስለዚህ በአሁኑ ህመምሽ የቀጣዩን መከራ የሚቀንስልሽ ሐሳብ ላይ ተመላለሽ። ስላለፈው መጸጸቱን ተይና ለሚመጣው ጸሎት ጀምሪ። ለሚመጣው